ሰላም ውዶችዬ እንዴት ናችሁ? እኔ ሰላም ነኝ። እንግዲህ ዛሬ ቦቸራ ማለት ነው ቪዲዮ ለቋል። እንዲሁም ማሂት ሀገር ስትወጣ የሚያሳይ ቪዲዮ እንዲሁም ደብሮኛል ምናምን ይዘን ያለው ወይ የተራመር ነው እያለ እንግዲህ ጓደኞቻቸው ሁሉ እስከ ማልቀስ ድረስ ደርሰዋል። እና ማሂ በዚሁ አጋጣሚ ያው ተዋናይም ስለሆነች ያኔ በቃ ስራዋ እያደገላት ሊሆን ይችላል። ብዙ አጋጣሚ ያኔ ማለት ያው እንኳን ደስ አለሽ ነው የሚባለው። ያው ተውጭ ሀገር ወጥተው የሚሰሩት ሰዎች ትንሽ ክፍያቸው ያኔ እንትን ይላል መሰለኝ፣ ያኔ አሪፍ ነው መሰለኝ። እና እንግዲህ ለምን እንደወጣች የት ሀገር እንደወጣች አልተናገሩም። አገር ዱባይ ነው የሚሆን፣ ሌላው ሊሆን ይችላል። በቀጣይ ቪዲዮ የምናይ ይሆናል። ሌላው ደግሞ አሁን ላይ ማለት ነው ቦቼና ቀስቴ ታርቀዋል። እንደዚህ ድብት ምናምን ይደራረጋሉ። ያው ጌም ምናምን ሲጫወቱ ብዙዎችን አይተናል፣ ግን ደስ ይላል አንድ መሆናቸው ማለት ነው። ምክንያቱም ጓደኛሞች ናቸው። አንድ ላይ ብዙ አሳልፈዋል፣ በስራም እንዲሁም ደግሞ አንድ ቤትም በመሆን ማለት ነው። ደስ ብሎኛል ይሄ ስለሆነ። ግን ማለት ነው ቀስቴ እኔ እንጃ፣ እኔ ያላየሁኝ የሆነ ሊሆን ይችላል። ከግብዣዬ ጋር እንደ ድሮ አይደለም። ከሁሉም ጋር ሰላም መሆን አይቻልም እንዴ? እናንተ ለምንድን ነው ማለት አልገባኝም። እና ከሁሉም ጋር ቢስ መሆን አይቻልም። አሁን በፊት ቀስቴ ስለ ግብዣዬ ምናምን ሲጠይቁት ይመልስ ነበር። አሁን ላይ አይጠይቅም። ጥያቄ ስንጠይቀው አይመልስም ብዬ ነው። ግብዣዬ የት ናት ምናምን ስንለው አይመልስም። ሊብ ላይ ያኔ ቲክቶክ ላይ ምናምን እና ግብዣዬ እንግዲህ ተናግራለች። እኔ ካሁን በኋላ በእኔ ምክንያት ማንም ሰው እንዲከፋው እንዲጣላ ስለማልፈልግ ቀስቴ ብቻውን ነው የሚበላው፣ ብቻውን ነው የሚጠጣው፣ ብቻውን ነው የሚኖር እና ምን ቦጣ ወንድሜ ይሄ ሁሉ በእኔ ምክንያት ነው ብላ ተናግራለች። ስለዚህ አለ አይደለ ግብዣዬ ተናግረዋለች። ግን ከሁሉም ጋር ስለመሆን አይቻልም ወይ ለማለት ነው። እና አልገባኝም ያኔ በዛ አይመስለኝም። ያኔ ብቻ አላቅም፣ ትንሽ እንትን ብለዋል መሰለኝ። እስኪዋቸው እንዴት እንደሚያምሩ ነበር በአንድ ማለት ነው። እና አሁን ላይ ግብዣዬ በእርግጥ ጥሩ ውሳኔ ወስናለች ብዬ አስባለሁ። ለብቻዋ እንዳያችሁ አጥፏ ብላ መታለች። ስራዋንም ዩቲዩቧንም እንዲሁም ደግሞ ቲክቶኳንም እንትን እያለች እያስሄደች እና አሁን ለታ የተፈጠረው ነገር ውሸት አይደለም፣ አይታችኋል። እውነት ነው፣ ታማለች። ትናንት ራሱ እግስት ላይ ማለት ሊብ ላይ ነበረች እና ስታወራ ነበረ። ትንሽ አሞኛል ምናምን ያው ሰላም ነበራችሁ ብዬ ነው የገባው ብላ እንግዲህ ጌም ስትጫወት ብዙም አልነበረችም። እና ፕራንክ ሳይሆን እውነት እንደሆነ ሁላችንም አይተናል። ቀጣይ ቪዲዮ ደግሞ ይኖራል ማለት ነው። ምክንያቱም ማብራት ያዛት ምናምን የተባለች ሳራ ቀጣይ ቪዲዮ ይለቀቃል ብዬ አስባለሁ። እና አሁን ላይ ጥሩ እየሰራ ትገኛለች። በዚሁ ትቀጥልበት ነው የምለው። ግን አልገባኝም ያኔ ምክንያቱም የቀስቴ ማለት ነው ያኔ እንዳትቀየርባት ምናምን ሲሉት ነበር አባ ኮስተር እና እኔማ መቼም አልቀየርባትም ሲል ነበር። እና እኔ አሁን ቀስቴ ጋር ያላቸውን ነገር አላውቅም፣ ምንም ማውራት አልችልም። ስለ ቀስቴና ስለ ግብዣዬ ያለውን ነገር ማውራት አልችልም ማለት ነው። ምክንያቱም ብዙም አሁን ላይ እየተከታተልኳቸው ስላልሆነ ያለውን ነገር እንትን አለም። ግን በአንድ ቪዲዮ አላያቸውም። በአንድ ደግሞ በቃ ላይ ድምት ምናምን ስተዳረጉ ስላላየኋቸው ነው ጋይስ። እና አባ ኮስተርም ደግሞ እንዳትቀየርባት ሲሉ ነው። እና አሁን ግብዣ ያለችው ለብቻዋ ነው፣ አይታችኋል። ለብቻዋ ነው ተከታታይ የምትኖር። ግን ኮስተር እና ደግሞ አንዳለ ማለት ሚኪ ነው የሚሉት እሱ ልጅ አሉና የት እንዳሉ አባቷም ደግሞ ሰው ልኮላታል ምናምን ሲሉ ነበር። እና ያው ምን ሚኪው መስሎኝ ነበር። ብቻ አላቅም በቃ ለብቻዋ ለመስራት ውሳኔ ብትወስንም ግን ያኔ እንደዚህ ልክ እንደ ድሮ ሰላም መሆን አለበት እንዴ? እኔ አንዳንዴ ማለት ነው ግብዣዬ ያኔ የሰዎችን እንትን ለማለት እንትን ትላለች። እና ሰው እንደዛ ከነሱ ጋር ምናምን ስላሏት ለምን ተወች? ለምን አብራቸው አልዘለቀችም? ለምን አልሰራችም? እና እንደዚህ ለብቻዋ ሆና ስራዋን ስለሰራይ ደስ ብሎኛል። ግን ደግሞ ከነሱ ጋር ለሰው ብላ መተው አልነበረባትም። ቀጥታ ከነሱ ጋር ሆና ስራዋን መስራት ነበረባት።
በእርግጠኝነት እነሱም ያኔ ለምን ትሸነፊያለሽ፣ ለምን ለሰው ብለሽ ይሄን ታረጊያለሽ ሊሆን ይችላል። ያኔ ለጊዜው እንትን ያላት ይሄ ያጋጫት ነገር ይመስለኛል። ያኔ ማለቴ እኛ ምን ማለት እኛ ምን አንሽ እኛ ተጣላን ባንቺ እኛ እንደዚህ አልን ወይ ምናምን ሊሆን ይችላል። እና ያው በቅርቡ አንድ ሆነው ይመጣሉ። አሁንም እኔ እነግራቸዋለሁ ስለነሱ ማውራት እንትን አለም ስለማልከታተላቸው እዚህ ማውራት አልፈልግም። ምንም አይተሻል ምናምን ሊባል ይችላል። አላየሁም ግን ለአንድ ላይ ስለማይመጡ ስላላየሁኝ ነው። ወይ ደግሞ ሰፈራቸው አንድ ላይ ሆን ይችላል። አንድ ላይ በማይመጡበት ምክንያት ሰፈራቸው አንድ ላይ ሆን ይችላል። ርቃ ሂዲያ ሊሆን ይችላል። አሁን ግብዣዬ ርቄ ሄጃለሁ ምናምን ብላለች እና ለዛ ሊሆን ይችላል የማይመጡት በአንድ ብዬ አስባለሁ። እኛ አንድ ላይ ምናምን ነው ማለት አይታዩም። አንድ ላይ ቪዲዮ ላይ ራሱ ምናምን ሶስታቸው ቀስቴ አባ ኮስተር እንዲሁም ደግሞ አይሰሩም ቪዲዮ ምናምን ቤት ምናምን አንድ ላይ አይደሉም። በቪዲዮ ውጭ ላይ አይገናኙም። ለዛ ነው ልል የቻልኩት። በዛ ላይ ደግሞ ዲዩት ምናምን አይደራረጉም። ያኔ አንድ ሲሆኑ ምናምን ማለት ነው። ያኔ ለዩዋቸዋል ምናምን ያኔ ርቀት ኖሯቸው እኮ አንድ ላይ እንኳን ቪዲዮ ባይሰሩ ግስት ላይ ምናምን ይገናኛሉ። ከዛ ውጭ ደግሞ ዲዩት ምናምን ይደራረጋሉ። በዚህ ማወቅ ይቻላል ማለት ነው ማን ተማን ጋር ነው የሚለውን እና እነዛ ነው እንደዚህ ያልኩት። ስህተት ካወራሁኝ ይቅርታ ማለት ነው ውዶችዬ። ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱ ውዶችዬ። አመሰግናለሁ።